በዜማ የሚቀርበው የሰሙነ ሕማማት የጸሎት ክፍል ይሄ ነው። በሰሙነ ሕማማቱ ከሰኞ ሌሊት እስከ ሐሙስ ማታ ድረስ ጸሎቱ የሚካሄድበት የዜማው ስልት ቀጥሎ እንደሚሰማው ግዕዝ ይሆናል። የመክፈቻው ጸሎት እንዳበቃ ካህናቱም ሕዝቡም በመቀባበል ወይም በህብረት እንዲህ ይበሉ። ለከ ኃይል ክብር ወስብሐት ወዘዝ ለዓለመ ዓለም አማኑኤል አምላክየ ለከ ኃይል ክብር ወስብሐት ወዘዝ ለዓለመ ዓለም ኦ እግዚእ ኢየሱስ ክርስቶስ ለከ ኃይል ክብር ወስብሐት ወዘዝ ለዓለመ ዓለም ኃይልየ ወፀወንየ ውእቱ እግዚእ እስመ ኮንከኒ ረዳእየ እብል ባኮቴት አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም ለአምላክ ይደሉ ክብር ወስብሐት ወዘዝ ለዓለመ ዓለም ለስሉስ ይደሉ ክብር ወስብሐት ወዘዝ ለዓለመ ዓለም ለማየዊ ይደሉ ክብር ወስብሐት ወዘዝ ለዓለመ ዓለም ለበዩ ይደሉ ክብር ወስብሐት ወዘዝ ለዓለመ ዓለም ለእዘዙ ይደሉ ክብር ወስብሐት ወዘዝ ለዓለመ ዓለም ለመንግሥቱ ይደሉ ክብር ወስብሐት ወዘዝ ለዓለመ ዓለም ለኢየሱስ ይደሉ ክብር ወስብሐት ወዘዝ ለዓለመ ዓለም ለክርስቶስ ይደሉ ክብር ወስብሐት ወዘዝ ለዓለመ ዓለም ለሕማሙ ይደሉ ክብር ወስብሐት ወዘዝ ለዓለመ ዓለም ለመስቀሉ ይደሉ ክብር ወስብሐት ወዘዝ ለዓለመ ዓለም ለከ ይደሉ ኃይል ለከ ይደሉ ስብሐት ወለከ ይደሉ አኮቴት ኦ እግዚእ ኢየሱስ ክርስቶስ ለዓለመ ዓለም። ምንባቡ እንዳበቃ ካህኑ ጽናዛቲ የሚለውን ስለሌሎች የሚቀርበውን የልመና ጸሎት በንባብ በሚያሰማበት ጊዜ ዲያቆኑ በየምዕራፉ ቃጢል ሲደውል ህዝቡ አቤቱ ይቅር በለን በማለት እየሰገዱና እንዲህ እያሉ በዜማ የሚመልሱት ተሰጥኦ እግዚኦ ተሳሃለነ የሚል ይሆናል። ከዚህ ቀጥሎ ካህኑና ህዝቡ ይህን ጸሎት እንዲህ እያሉ በዜማ እየተቀባበሉ ይስገዱ። ክርስቶስ አምላክነ ዘመጻእ ወሐመ በእንቲአነ በሕማማቲሁ ቤዘወነ ንሰብሖ ወናልድ ስሞ ህቡረ እስመ ውእቱ ገብረ መድኃኒተ በብዝሃ ሳህሉ ወምህረቱ
ኪርያላይሶን 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 እብኖዲናይናን ኪርያላይሶን 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 ታኦስ ናይናን ኪርያላይሶን 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 ማስያስ ናይናን ኪርያላይሶን 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 ኢየሱስ ናይናን ኪርያላይሶን 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 ክርስቶስ ናይናን ኪርያላይሶን 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 አማኑኤል ናይናን ኪርያላይሶን 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 ትስቡታ ናይናን ኪርያላይሶን 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 ሁሉም አንገታቸውን ዝቅ በማድረግ ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ ስብሐት ለማርያም እመ አምላክ ንግሥትነ ወእምነ ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ። ካህኑ የሐሙሱን ሕጽበተ እግር ሥርዓት በሚያካሂድበት ጊዜ የጸሎቱ ተሳታፊዎች ይህን መዝሙር እጥበቱ እስኪያበቃ ድረስ እንዲህ እያሉ በህብረትና ባለማቋረጥ ይዘምሩ። ሐዋርያቲሁ ከበበ እግረ አርዳኢሁ ሐጸበ ኮኖሙ አበ ወእመ ወመሃሮሙ ጥበበ ሃሌሉያ። ከዚህ የሚቀጥለው የዓርቡ የስቅለት ሥርዓት ይሆናል። የዕለተ ዓርቡ የስቅለተ ክርስቶስ ሥርዓተ ጸሎት ምንባብ እስከ ንጋቱ 11 ሰዓት ድረስ ያለውን ጨምሮ ካበቃ በኋላ ከማለዳው 1 ሰዓት ጀምሮ በዚህ ዕለት የሚጸለየውና የሚዘመረው ሁሉ ከሰኞ እስከ ሐሙስ ከሰነበተው ከግዕዙ ተለይቶ በዕዝል የዜማ ስልት ይሆናል። ይኸው የማለዳው 1 ሰዓት ምንባብ ከመጀመሩ በፊት ካህናቱና ሕዝቡ የዓለሙን መድኃኒት የጌታችን ኢየሱስ ክርስቶስን ሕማማተ መስቀል በማሰብ ቆመው የተለመደውን የመክፈቻ ጸሎት እንደጨረሱ ከለከ ኃይሉ መዝሙር አስቀድመው በተለይ ለዚህ ዕለትና መዓልት ከተመደቡት የየጊዜያቱ ጸሎታት የሐሌታ ዜማዎች መካከል ለዚህ ሥርዓት የተመረጠውን ከዚህ የሚከተለውን የመግቢያ ዜማ እንዲህ እያሉ በዕዝል ስልት ያዜሙት። የማለዳው 1 ሰዓት ጸሎት ስግደት በሚጀመርበት ጊዜ ሃሌ ሃሌ ሃሌሉያ ሃሌ ሃሌ ሃሌሉያ ሃሌ ሃሌ ሃሌሉያ ተሰቅለ 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 ወሃመ ቤዛ ኩሉ ኮነ በመስቀሉ
ቤዘወነ እሞት ወባልሃን ለከ ኃይል ክብር ወስብሐት ወዘለዓለመ ዓለም አማኑኤል አምላክየ ለከ ኃይል ክብር ወስብሐት ወዘለዓለመ ዓለም ኦ እግዚእ ኢየሱስ ክርስቶስ ለከ ኃይል ክብር ወስብሐት ወዘለዓለመ ዓለም ኃይልየ ወፀወንየ ውእቱ እግዚእ እስመ ኮንከኒ ረዳእየ እብል ባኮቴት አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም ለአምላክ ይደሉ ክብር ወስብሐት ወዘለዓለመ ዓለም ለስሉስ ይደሉ ክብር ወስብሐት ወዘለዓለመ ዓለም ለማሕየዊ ይደሉ ክብር ወስብሐት ወዘለዓለመ ዓለም ለእበዩ ይደሉ ክብር ወስብሐት ወዘለዓለመ ዓለም ለእዘዙ ይደሉ ክብር ወስብሐት ወዘለዓለመ ዓለም ለመንግሥቱ ይደሉ ክብር ወስብሐት ወዘለዓለመ ዓለም ለኢየሱስ ይደሉ ክብር ወስብሐት ወዘለዓለመ ዓለም ለክርስቶስ ይደሉ ክብር ወስብሐት ወዘለዓለመ ዓለም ለሕማሙ ይደሉ ክብር ወስብሐት ወዘለዓለመ ዓለም ለመስቀሉ ይደሉ ክብር ወስብሐት ወዘለዓለመ ዓለም ለከ ይደሉ ኃይል ለከ ይደሉ ስብሐት ወለከ ይደሉ አኮቴት ኦ እግዚእ ኢየሱስ ክርስቶስ ለዓለመ ዓለም። ምንባቡ እንዳበቃ ካህኑ ጽናጋቲ የሚለውን ጸሎት በሚጸልይበት ጊዜ በየምዕራፉ ሕዝቡ አቤቱ ይቅር በለን በማለት እየሰገዱና እንዲህ እያሉ በዜማ የሚሰጡት ተሰጥኦ እግዚኦ ተሳሃለን የሚል ይሆናል። ከዚህ ቀጥሎ ካህኑና ሕዝቡ ይህን ጸሎት እንዲህ እያሉ በዜማ እየተቀባበሉ ይስገዱ። ክርስቶስ አምላክነ ዘመጻ ወሃመ በእንቲአነ በሕማማቲሁ ቤዘወነ ንሰብሖ ወናልል ስሞ ህቡረ እስመ ውእቱ
ገብረ መድኃኒተ በብዛት ኃይሉ ወምህረቱ ኪርያላይሶን 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 እብኖዲናይናን ኪርያላይሶን 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 ታኦስናይናን ኪርያላይሶን 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 ማስያስናይናን ኪርያላይሶን 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 ኢየሱስ ናይናን ኪርያላይሶን 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 ክርስቶስ ናይናን ኪርያላይሶን 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 አማኑኤል ናይናን ኪርያላይሶን 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 ትስቡታ ናይናን ኪርያላይሶን 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 እብኖዲናይናን ኪርያላይሶን 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 ታኦስናይናን ኪርያላይሶን 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 ማስያስናይናን ኪርያላይሶን 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 ኢየሱስ ናይናን ኪርያላይሶን 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 ክርስቶስ ናይናን ኪርያላይሶን 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 አማኑኤል ናይናን ኪርያላይሶን 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 ትስቡታ ናይናን ኪርያላይሶን 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 ሁሉም አንገታቸውን ዝቅ በማድረግ ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ ስብሐት ለማርያም እማምላክ ንግሥትነ ወእምነ ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ። ለሰዓቱ የተመደበው ምንባብ ካበቃ በኋላ ዲያቆኑ የአመጽ ምስክሮች ተነሱብኝ የማላውቀውንም በእኔ ላይ ተናገሩ የሚል ትርጉም ያለውን የምስማኩን መዝሙር እንዲህ እያለ ያዜም። ተንሥኡ ላዕሌነ
ሰማዕተ አመጻ ወዘኢየአምር ነበቡ ላዕሌየ ተንሥኡ ላዕሌየ ሰማዕተ አመጻ። ሕዝቡ ይህንን እየሰገዱ ከዲያቆኑ እየተቀበሉ 3 ጊዜ መላልሰው ይዘምሩት። ዲያቆኑ የቅዱስ ወንጌልን ቃል ለመስማት የተዘጋጀን ሆነን እንገኝ ዘንድ ተነስታችሁ ቁሙና አዳምጡ የሚል ትርጉም ያለውን እና እንዲህ የሚለውን መመሪያ በሐዘን ዜማ ያሰማ። ቁሙ ወአጽምዑ ከመ ኩንድልዋነ ለሰሚዐ ወንጌልከ ቅዱስ። ሕዝቡም እየሰገዱ ጌታችንና አምላካችን ማረን ይቅርም በለን ለመንግሥተ ሰማያትም የበቃን አድርገን የሚል ትርጉም ያለውንና እንዲህ የሚለውን መልስ በሐዘን ዜማ ይስጡ። እግዚእነ ወአምላክነ መሐረነ ወተሳሃለነ ወረሰነ ድልዋነ ለመንግሥተ ሰማያት። ካህኑ ማቴዎስ፣ ማርቆስ፣ ሉቃስና ዮሐንስ ያወጁትን ቅዱሱን የእግዚአብሔርን የምስራች ቃል እንሆ ላሰማችሁ የሚል ትርጉም ያለውንና እንዲህ የሚለውን መልእክት በልዑል የሐዘን ዜማ ያስተላልፋል። ቅዱስ ዘዜናው ማቴዎስ ወማርቆስ ሉቃስ ወዮሐንስ ቃለ ወልደ እግዚአብሔር። ሕዝቡ እየሰገዱ ጌታችንና አምላካችን ክርስቶስ ሆይ ሁልጊዜም ለአንተ ምስጋና ይገባሃል የሚል ትርጉም ያለውንና እንዲህ የሚለውን ምላሽ በሐዘን ዜማ ይስጡ። ስብሐት ለከ ክርስቶስ እግዚእነ ወአምላክነ ኩሎ ጊዜ። ካህኑ በመጀመሪያ የማቴዎስን የወንጌል ንባብ ሲጨርስ የካህናት አለቆች ኢየሱስን አስረው ይዘው ሌሊቱን ሙሉ ሲመክሩበት ካደሩ በኋላ ሲነጋ በወንጀለኛ እንጨት መስቀል ላይ ሊሰቅሉት ተስማሙ የሚል ትርጉም ያለውንና እንዲህ የሚለውን ዝክረ ነገር በሐዘን ዜማ ያስታውስ። ሕዝቡም ከእርሱ ተቀብለው እየሰገዱ ይዘምሩት። ወጸቢሖ ተማከሩ ሊቃነ ካህናት ይስቅልዎ ለኢየሱስ ዲበ ዕፀ መስቀል ዘቡስ። ቀጥሎ የማርቆስን የወንጌል ንባብ ሲጨርስ ካህኑ እንዲሁ የካህናት አለቆች ኢየሱስን አስረው ይዘው ሌሊቱን ሙሉ ሲመክሩበት ካደሩ በኋላ ሲነጋ ወደ ፍርድ አደባባይ አወጡት የሚል ትርጉም ያለውንና እንዲህ የሚለውን ዝክረ ነገር በሐዘን ዜማ ያስታውስ። ሕዝቡም ከእርሱ ተቀብለው እየሰገዱ ይዘምሩት። ወጸቢሖ ተማከሩ
ሊቃነ ካህናት አውጽዎ ለኢየሱስ ውስተ አውደ ምኩናን። ከዚያ ካህኑ የሉቃስን ወንጌል በንባብ ሲጨርስ የካህናት አለቆች ኢየሱስን አስረው ይዘው ሌሊቱን ሙሉ ሲመክሩበት ካደሩ በኋላ ሲነጋ የፊጥኝ አስረው ለጲላጦስ አሳልፈው ሰጡት የሚል ትርጉም ያለውን እንዲህ የሚለውን ዝክረ ነገር በሐዘን ዜማ ያስታውስ። ሕዝቡም ከሱ ተቀብለው እየሰገዱ ይዘምሩት። ወጸቢሖ ተማከሩ ሊቃነ ካህናት ሐመይዎ ለኢየሱስ ወመጠውዎ ለጲላጦስ። በመጨረሻ የዮሐንስን ወንጌል ንባብ ካህኑ ሲጨርስ የካህናት አለቆች ኢየሱስን አስረው ይዘው ሌሊቱን ሙሉ ሲመክሩበት ካደሩ በኋላ ሲነጋ በዚያን ጊዜ የፍርዱ ችሎት ወደ ተዘጋጀበት አደባባይ አመጡት የሚል ትርጉም ያለውንና እንዲህ የሚለውን ዝክረ ነገር በሐዘን ዜማ ያስታውስ። ሕዝቡም ከሱ ተቀብለው እየሰገዱ ይዘምሩት። ወጸቢሖ ተማከሩ ሊቃነ ካህናት አውጽዎ አፍአ ለኢየሱስ ወነበረ አውዶ ሶቤሃ። ዲያቆኑ ወይም ካህኑ አቤቱ የሚያጠቁኝን ተከላከልልኝ የሚዋጉኝንም ተዋጋልኝ የሚል ትርጉም ያለውን የመዝሙር 34ን የመግቢያ ቃላት ዘለግ ባለ ሐዘን ዜማ እንዲህ እያለ ያሰማ። ግፎሙ እግዚኦ ለለይደፍሩኒ ጽቦሙ እግዚኦ ለለይጸብኡኒ ግፎሙ እግዚኦ ለለይገፍሩኒ። ሕዝቡም ይህንኑ እየሰገዱ ተቀብለው ይዘምሩት። ዲያቆኑ መዝሙሩን 7 ቦታዎች ላይ ያሳረፈ በሐዘን ወርድ ንባብ ከመጀመሪያ አንስቶ ያሰማል። ካህኑ ዲያቆኑ ንባቡን ባሳረፈ ቁጥር ይህንኑ ግፎሙ እግዚኦ ለለገፉኒ የሚለውን የአቤቱታ ቃል በዚያው ዜማ አዚመው ሕዝቡም ይህንኑ እየሰገዱ ከካህኑ እየተቀበሉ አንዳንድ ጊዜ ይዘምሩት። ከዚህ በኋላ ዲያቆኑ ብዙ ውሾች ከበቡኝ፣ ክፎችም በየማህበሮቻቸው ተደራጅተው ያዙኝ የሚል ትርጉም ያለውን የምስባኩን መዝሙር እንዲህ በሚል ዜማ ያሰማ። አገቱኒ ከለባት ብዙሃን ወአዙኒ ማህበሮሙ ለእኩያን አገቱኒ
ወለባት ብዙሃን ሕዝቡም ይህንኑ እየሰገዱ ከዲያቆኑ እየተቀበሉ 3 ጊዜ መላልሰው ይዘምሩት። ካህኑ በመጀመሪያ የማቴዎስን የወንጌል ንባብ ሲጨርስ ኢየሱስን ይዘው ጊዜው ጠዋት 3 ሰዓት ሲሆን ሊሰቅሉት ወሰዱት የሚል ትርጉም ያለውንና እንዲህ የሚለውን ዝክረ ነገር በሐዘን ዜማ ያስታውስ። ጊዜ ሰለስቱ ሰዓት አሐዝዎ ለኢየሱስ ወወሰድዎ ይስቅልዎ። ቀጥሎ የማርቆስን የወንጌል ንባብ ሲጨርስ ጲላጦስ ኢየሱስን ካስገረፈው በኋላ ጊዜው ጠዋት 3 ሰዓት ሲሆን ሊሰቅሉት ወሰዱት የሚል ትርጉም ያለውንና እንዲህ የሚለውን ዝክረ ነገር በሐዘን ዜማ ያስታውስ። ጊዜ ሰለስቱ ሰዓት ቀሰፎ ጲላጦስ ለኢየሱስ ወወሰድዎ ይስቅልዎ። ከዚያ የሉቃስን የወንጌል ንባብ ሲጨርስ ጊዜው ጠዋት 3 ሰዓት ሲሆን በርባንን አድኖላቸው ኢየሱስን ግን ይሰቅሉት ዘንድ ሰጣቸው የሚል ትርጉም ያለውንና እንዲህ የሚለውን ዝክረ ነገር በሐዘን ዜማ ያስታውስ። ካህኑ ጊዜ ሰለስቱ ሰዓት አህየ ወሎሙ በርባንሃ ወወሃቦሙ ኢየሱስሃ ይስቅሉ። በመጨረሻ የዮሐንስን የወንጌል ንባብ ሲጨርስ ካህኑ ጊዜው ጠዋት 3 ሰዓት ሲሆን ኢየሱስን ወደ ፍርድ አደባባይ አወጡት የሚል ትርጉም ያለውንና እንዲህ የሚለውን ዝክረ ነገር በሐዘን ዜማ ያስታውስ። ጊዜ ሰለስቱ ሰዓት ወሰድዎ ለኢየሱስ ውስተ አውደ ምኩናን። የቀትሩ 6 ሰዓት ጸሎት። ካህኑ አቤቱ አምላካችን ሊቃችን ለእኛ ቤዛ ሆነህ ቅዱስ ደምህን ላፈሰስህበት መስቀልህና ለቅድስቲቱ ትንሣኤህ እየሰገድ ሁላችን እናመሰግንሃለን የሚል ትርጉም ያለውን የምስክርነትና የምስጋና ቃል ዘለግ ባለ ሐዘን ዜማ እንዲህ እያለ ያሰማ። ለመስቀል ولا تنسعك قدست نسبح كلنا يزني وزلفني ህዝቡም ይህንኑ እየሰገዱ ከካህኑ ተቀብለው 3 ጊዜ ይዘምሩት። ከዚህ ቀጥሎ ዲያቆኑ እጆቼንና እግሮቼን ቸነከሩኝ፣
አጥንቶቼንም ሁሉ ቆጠሩ የሚል ትርጉም ያለውን የምስዋኩን መዝሙር ዘለግ ባለ ሐዘን ዜማ እንዲህ እያለ ያሰማ። ኩሉ አጽምትየ ቀነውኒ ሕዝቡም ይህንኑ እየሰገዱ ከዲያቆኑ እየተቀበሉ 3 ጊዜ መላልሰው ይዘምሩት። ካህኑ በመጀመሪያ የማቴዎስን የወንጌል ንባብ ሲጨርስ ጊዜው 6 ሰዓት ሲሆን ኢየሱስን ልብሱን አልብሰው መስቀሉን አሸክመው ሊሰቅሉት ወሰዱት የሚል ትርጉም ያለውንና እንዲህ የሚለውን ዝክረ ነገር በሐዘን ዜማ ያስታውስ። ጊዜ 6 ሰዓት አልበስዎ አልባሲሁ ለኢየሱስ ወወሰድዎ ይስቅልዎ። ቀጥሎ የማርቆስን የወንጌል ንባብ ሲጨርስ ካህኑ ጊዜው 6 ሰዓት ሲሆን ሊሰቅሉት ሲወስዱት ስለደከመባቸው ስምዖን የተባለውን መንገደኛ መስቀሉን ይሸከም ዘንድ አስገደዱት የሚል ትርጉም ያለውንና እንዲህ የሚለውን ዝክረ ነገር በሐዘን ዜማ ያስታውስ። ጊዜ 6 ሰዓት አበጥዎ ለስምዖን ከመ ይጹር መስቀሎ። ከዚያ የሉቃስን የወንጌል ንባብ ሲጨርስ ጊዜው 6 ሰዓት ሲሆን ኢየሱስን ቀራንዮ በተባለው ስፍራ ሰቀሉት የሚል ትርጉም ያለውንና እንዲህ የሚለውን ዝክረ ነገር በሐዘን ዜማ ያስታውስ። ጊዜ 6 ሰዓት ሰቀልዎ ለኢየሱስ በቀራንዮ መካን። በመጨረሻ የዮሐንስን የወንጌል ንባብ ሲጨርስ ካህኑ ጊዜው 6 ሰዓት ሲሆን ሊቃነ ካህናቱ ቀትር ሳለ ኢየሱስን በሁለት ወንበዴዎች መካከል ሰቀሉት የሚል ትርጉም ያለውንና እንዲህ የሚለውን ዝክረ ነገር በሐዘን ዜማ ያስታውስ። ጊዜ 6 ሰዓት ቀትር ሶቤሃ ሊቃነ ካህናት ሰቀልዎ ለኢየሱስ ማእከለ ክሌፋት። ይህ ምንባብና ጸሎት እንዳበቃ ካህኑ መሬት ላይ ተቀምጦ ራሱን ሸፍኖና አንገቱን ጉልበቱ ላይ ደፍቶ አቤቱ በመንግስትህ በተገለጥክ ጊዜ አስበን የሚል ትርጉም ያለውንና እንዲህ የሚለውን የግሪክኛ ቃለ ጸሎት አንድ ጊዜ በሐዘን ዜማ ያሰማ። አምነስቲ
ህዝቡም የዚህ የግሪክኛው ጸሎት ተመሳሳይ የሆነውን ግዕዙን እንዲህ እያሉ ቆመውና እየሰገዱ ያዜሙት። ተዘከረነ እግዚኦ በውስተ መንግሥትከ ተዘከረነ እግዚኦ ሊቅነ ተዘከረነ እግዚኦ በውስተ መንግሥትከ። ለመጨረሻ ሁሉም በህብረት አቤቱ በቅዱስ መስቀልህ ላይ ተሰቅለህ ሳለህ በቀኝህ የተሰቀለውን ወንጀለኛ በመንግስትህ እንዳሰብኸው እኛንም አስበን የሚል ትርጉም ያለውንና እንዲህ የሚለውን ማጠቃለያ ጸሎት ያዜሙት። በከመ ተዘከርኮ ለፈያታዊ ዘየማን እንዘሃሎ ከዲበ ዕፀ መስቀል ቅዱስ። የቀትሩ በኋላ የ9 ሰዓቱ ካህኑ የማይሞት መለኮት ስለኛ የሞት ጽዋን ተቀብሎ በሰውነቱ ሞተ። ወዮ ለዚህ አንክሮ ይገባል የሚል ትርጉም ያለውን የተዘክሮ ቃል በታላቅ የሐዘን ዜማ ድምጽ እንዲህ እያለ ያሰማ። ኦ ዘጥመ ሞተ በስጋ ዘጥመ ሞተ በስጋ ዘጥመ ሞተ በስጋ። ህዝቡም ይህንኑ እየሰገዱ ከካህኑ ተቀብለው 3 ጊዜ ይዘምሩት። ከዚህ ቀጥሎ ዲያቆኑ ለመብሌ ሐሞትን ሰጡኝ ለጥማቴም ሆምጣጤን አጠጡኝ የሚል ትርጉም ያለውን የምስማኩን መዝሙር ዘለግ ባለ ሐዘን ዜማ እንዲህ ይበል።
واستيوني به على سمية حاموت واستمبليا ህዝቡም ይህንኑ እየሰገዱ ከዲያቆኑ እየተቀበሉ 3 ጊዜ መላልሰው ይዘምሩት። ካህኑ በመጀመሪያ የማቴዎስን የወንጌል ንባብ ሲጨርስ ጊዜው 9 ሰዓት ሲሆን ኢየሱስ አምላኬ አምላኬ ብሎ በቃሉ ጮሆ ተጣራ የሚል ትርጉም ያለውንና እንዲህ የሚለውን ዝክረ ነገር በሐዘን ዜማ ያስታውስ። ጊዜ ተሳቱ ሰዓት ጸርሃ ኢየሱስ በቃሉ ወይቤ ኤሎሄ ኤሎሄ። ቀጥሎ የማርቆስን የወንጌል ንባብ ሲጨርስ ጊዜው 9 ሰዓት ሲሆን ኢየሱስ ድምጹን በቃሉ ጮሆ ካሰማ በኋላ ነፍሱ ከስጋው ተለየች የሚል ትርጉም ያለውንና እንዲህ የሚለውን ዝክረ ነገር በሐዘን ዜማ ያስታውስ። ጊዜ ተሳቱ ሰዓት ገአረ ኢየሱስ በቃሉ ወወጻት መንፈሱ ሶቤሃ። ከዚያ የሉቃስን የወንጌል ንባብ ሲጨርስ ካህኑ ጊዜው 9 ሰዓት ሲሆን ኢየሱስ በቃሉ ጮሆ ነፍሱንም ከሞት ኃይል ታድጎ አደራ አስጠበቀ የሚል ትርጉም ያለውንና እንዲህ የሚለውን ዝክረ ነገር በሐዘን ዜማ ያስታውስ። ጊዜ ተሳቱ ሰዓት ከልሃ ኢየሱስ በቃሉ ወማኅፀነ ነፍሶ እሞት። በመጨረሻ የዮሐንስን የወንጌል ንባብ ሲጨርስ ካህኑ ጊዜው 9 ሰዓት ሲሆን ኢየሱስ ራሱን ዘንበል አድርጎ ሁሉ ተፈጸመ አለ የሚል ትርጉም ያለውንና እንዲህ የሚለውን ዝክረ ነገር በሐዘን ዜማ ያስታውስ። ጊዜ ተሳቱ ሰዓት አጽነነ ርሶ ኢየሱስ ወይቤ ተፈጸመ ኩሉ። በሥርዓተ ጾሙ ጸሎቱና ስግደቱ ማብቂያ ላይ እግዚኦ መሐረነ ክርስቶስና በእንተ ማርያም መሐረነ ክርስቶስ ተብሎ የሚደርሰው የእግዚኦታው ዜማ በጾመ ኢትዮጵያ ዝግጅት ውስጥ ቀርቦ ስለነበረ ሰምታችሁታልና ታውቁታላችሁ። አሁን በመጨረሻው መዝሙር ሙሴና የእስራኤል ልጆች የኤርትራን ባህር በእግዚአብሔር መለኮታዊ ኃይልና ተአምር በደረቅ እንደተሻገሩ እጅግ ደስ ብሏቸው እያሸበሸቡ የዘመሩት በፍጥረት ሁሉ የተመሰገነ ምስጉን እግዚአብሔርን እኛም እናመሰግነዋለን የሚል ትርጉም ያለውን የምስጋና ዝማሬያቸውን እኛም ዛሬ
በጌታችን ኢየሱስ ክርስቶስ ሕማማተ መስቀል ከዘላለም ባርነት ወደ ዘላለም ነጻነት፣ ከዘላለም ኃጢአተኝነት ወደ ዘላለማዊ ጽድቅ፣ ከዘላለማዊ ሞት ወደ ዘላለም ሕይወት ስለተሸጋገርን እንደነሱ ከነሱም በሚበልጥ ስጋዊ ብቻ ሳይሆን ነፍሳዊና መንፈሳዊ ደስታ ሆነን እንዘምረዋለን እንዲህ እያል ንሴብሖ ለእግዚአብሔር ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ ስቡሐ ዘተሰብሐ ስቡሐ ዘተሰብሐ ስቡሐ ዘተሰብሐ። የሰሙነ ሕማማት ጸሎት የዜማው ክፍል እዚህ ላይ ያበቃል። በዜማ የሚቀርበው